ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለብጉር ጠባሳ፣ ለማዲያት ፊታችሁን በተፈጥሯዊ መንገድ ለማቅላት የምትፈልጉ ልጆች፣ ፊታችሁን ፏ ጽድት ማድረግ የምትፈልጉ ልጆች በ7 ቀን በሳምንት ለውጥ ታያላችሁ። የዚህ ማስክ በጣም ጉደኛ ነው። ሞክሩትና ከዛ ለውጡን ታያላችሁ። ከዚህ ማስክ የፊት ማስክ መላቀቅ አትችሉም። ለምን? ሱስ ይይዛችኋል። ፊታችሁ በቃ ብራይት ነው የሚያደርገው። በጣም ነው የሚያምረው። በጣም ነው የሚያፈካው። የህፃን ልጅ ነው የሚያስመስለው እና በጣም ነው የሚያምረው። ስለዚህ ያ ማስክ ደግሞ እዩት እንግዲህ እስከ መጨረሻው እዩት። የማደርጋቸውን ግብአቶች እንድታዩት ማለት ነው። ስለዚህ ሙሉ ቪዲዮውን እዩት። 10 ደቂቃ እንኳን አይሞላም፣ ትንሽ ደቂቃ ነው። እዩት፣ ታመሰግኑኛላችሁ። ማዲያት ኖሮባችሁ በቃ እንትን የምትሉ ልጆች ማዲያት እውነት ኮንፊደንስ ያስጠላል። ስለዚህ እናንተ ግን በቤት ውስጥ በሚገኝ ትሪትመንት ፊታችሁን ማጽዳት ትችላላችሁ። ስለዚህ አንደኛው ቡናዬ በስመአብ እንዴት ፊት እንደሚያቀላ ፍክት እንደሚያረግ ፈጭቼ አድቅቄ ነው የማስቀምጠው። ይሄ ደግሞ የሽምብራ ዱቄት ነው። ሽምብራ ዱቄት እንበለዋለን፣ የሽምብራ አሳ ማለት ነው። ቤታችሁ እንኳን ማዘጋጀት ቢያቅታችሁ ውጭ መግዛት ትችላላችሁ። ሩብ ብትገዙን አመት ይበቃችኋል። ስለዚህ 1 ማንኪያ የቡና ዱቄት አረኩኝ፣ 1 ማንኪያ ደግሞ የሽምብራ ዱቄት አደረኩኝ። ስለዚህ ማር ይሄ ወለላ ነው። እኔ ቀዝቃዛ ቦታ አስቀምጬው ረግቶብኝ ነው እንጂ ወለላ ማር ነው። ስለዚህ 1 ማንኪያ ማር አደረኩኝ። ከዛ ትንሽ የፈላ ውሃ አደርጋለሁ ማለት ነው። ቀጠን እንዲልልኝ ለቀቅ እንዲል ማለት ነው። አላቀጥነውም በጣም። ስለዚህ የዚህ ማስክ አንዴ ብቻ ሞክሩት፣ ምንም አትሆኑም። ሞክሩትና ከዛ በኋላ በቃ ውጤቱን ስለማቀው ራሳችሁ ናችሁ የምትቀጥሉበት። ለምን? ማንም ሴት ቢሆን ያማረ ብራይት የሆነ ፊት፣ ልስልስ ያለ ፊት፣ የህፃን ልጅ ፊት ማን ይጠላል? ስለዚህ ያን ስለሆነ የሚያጎናጽፋችሁ ትፋታላችሁ ብዬ ከዚህ ማስክ አልጠረጥርም። እና ስለዚህ አንዴ ብቻ ሞክሩትና ያው በኮሜንት እንደምታመሰግኑኝ እርግጠኛ ነኝ ማለት ነው። ከዛ እንደዚህ እናዋህደዋለን ማለት ነው። ብዙም አላቀጠንኩትም፣ እያያችሁት ነው። ከዚህም ማወፈር ትችላላችሁ፣ ወፈር እንዲል ከፈለጋችሁ ማለት ነው። ስለዚህ ለእጃችሁ፣ ለሰውነታችሁ እንግዲህ አረቦቹ ኤዥያዎቹ እንዴት እንደሚጠቀሙት እነሱ እንኳን ከቅላታቸው ላይ ቅላት ስለሚፈልጉ ቡና ያቀላል። በነገራችን ላይ ሩዝ ቡና ያቀላል፣ ቡና ያቀላል፣ እመኑኝ። ከዛ ቅላታቸው ላይ እንግዲህ መቅላት ፈልገው ማለት ነው። መጀመሪያ ቪዲዮ ላይ እንደውም አሳይቻችኋለሁ። የባስ ነጭ ይሆናሉ ማለት ነው። እና ቡና በጣም ነው የሚያቀላው። ስለዚህ እዚህ ጋር እንትን አደረኩ፣ ኮኮነት ኦይል አደረኩኝ። እኔ ለፊቴ ስለሚስማማኝ ነው ኮኮነት ኦይል። ግን እናንተ ቫልዚንም ሊሆን ይችላል ለፊታችሁ የምትጠቀሙትን ማድረግ፣ ማንኛውንም ለፊታችሁ የምትጠቀሙትን የፊት ኦይል ማድረግ ትችላላችሁ። ቫዝሊን ትንሽ መጨመር ትችላላችሁ። ከዛ እንዲዋህድላችሁ ወይም ቫዝሊኑ ትንሽ ሞቃት እንትን ላይ በማኪያ አድርጋችሁ ለቀቅ ሲያደርግ ይሄ እንትኑ ጭቃነቱ ማድረግ ትችላላችሁ። ያው ትንሽ ኦይል ስለሚያስፈልግ ነው ግዴታ ማለት ነው። ስለዚህ እኔ ኮኮነት ስላደረኩኝ እናንተም ኮኮነት መጠቀም የለባችሁ ማለት ነው። ኦሊቫ ኦይልም ብቻ ለፊታችሁ የምትጠቀሙትን የሚስማማችሁን አድርጉ ለማለት ያክል ነው። እዩት እንግዲህ ይሄንን ማጂክ የሆነ የፊት ማስክ እዩት እንዴት ከማዲያት እንደሚያላቅቅ። ፊታችሁ ጽድት እንዲል አትፈልጉም? ስለዚህ ተጠቀሙ። ቢያንስ በሳምንት 2-3 ጊዜ ተጠቀሙ። ዛሬ ከተጠቀማችሁ ምናልባት አሁን ሰኞ ተጠቀማችሁ፣ ማክሰኞን አልፋችሁ ሮብ ተጠቀማችሁ፣ ሐሙስን አልፋችሁ ወይም አርብንም አልፋችሁ ቅዳሜ። ስለዚህ ቢያንስ በሳምንት እንደ 2 ጊዜ ሌላው ቀርቶ ማለት ነው ተጠቀሙ። ለብቻው ፈጭታችሁ ላም አድርጋችሁ ፊት ስለማይችል እኛ ደግሞ ለቡና ለሚጠጣ ሸርከት አድርገን ስለሆነ እንትን የምንለው ፊታችን እንዳይጎዳ ብዙ እንትን ስለማንጫን ለሰውነታችን ችግር የለውም። ለእጃችን፣ ለእግራችን፣ ለሰውነታችን ችግር የለውም። ለፊታችን ግን በጣም ሲክናችን የፊታችን ስስ ስለሆነ በጣም ፍጭት አድርጋችሁ አስቀምጡት። ይሄ በቃ ለፊቴ ነው ብላችሁ ማለት ነው። የኢትዮጵያ ቡና ደግሞ ዋው! እግዚአብሔርን ይውላችሁ። እኔ አይደለሁም
እኔ በውጤቱ መሰክርለታለሁ። የኢትዮጵያን ቡና ግን አንዲት ነጭ ያለች የምከታተላት እሷ ምን አደረገች መሰላችሁ? ኔስካፌና ሌላ ቡና ኤኒ ቡና እና የኢትዮጵያን ቡና ውጤቱን ብላ እንትን ስትል የኢትዮጵያን ቡና 100% ነው የሰጠችው እግዚአብሔርን። እና ኦኬ የራሳችን አሪፍ ነው ማለት ነው አልኩና ከዛ ኦኬ ግን እውነትም ነው እኔ መሰክርለታለሁ። ስለዚህ ያቺ ደግሞ ዶክተር ነች እንትን ትላለች በዚህ በፌሻል ምናምን ላይ ነው የምትሰራው። እከታተላታለሁ ዶክተርም ስለሆነች እና ኦኬ አልኩና ከዛ በቃ እውነትም የራሳችን ግን በኔስካፌ እንትን ይላል ይሰራል ሀሪፍ ነው። ግን የኢትዮጵያ ቡና የሚወዳደሩ የለም ዓለም ላይ ማለት ነው። ስለዚህ ኢትዮጵያ ቡና ካገኛችሁ ኢትዮጵያ ቡና ካላገኛችሁ ግን በኔስካፌ ችግር የለውም። አብዛኛው የሚጠቀመው በዛ ነው። እንደዛ አድርጎ አይሰራም ማለት አይደለም ማለት ነው፣ ይሰራል። ግን የኢትዮ ትንሽ ልዩነት ይኖረዋል። ምናልባት ያ ሊዘገይ ይችላል እንትኑ ውጤቱ። ይሄኛ የኢትዮጵያ ቡና ደግሞ ወዲያው ታዩታላችሁ፣ ወዲያው። ስለዚህ እንደዛ ነው። እኔ እንግዲህ እያሳየችው ነው። ቴና አንገቴ አንድ ነው። አንገቴ በተለየ ኋላ አንድ አልነበረም ይውጥ ነበር ከፊቴ ማለት ነው። እና አንድ ያደረኩት በቡና ነው ማለት ነው። ፊቴ ጠቃጠቆ ነበረ በዚህ እግዚአብሔር ይመስገን ጽድት ፍክት ያለልኝ። እና እዚህ ጋር ታጥቤ ነው ማሳያችሁ የፊቴን ሞይስቸራይዝ የማረግበትን ታጥቤ ተቀብቼ እንዴት መቀባ እያሳየኋችሁ ነው። ዝም ብሎ ቅብት ሳይሆን አንገታችሁንም እኔ እንደማረገው አድርጉ። ይጠፋችኋል ቢ ሳይሆን ከኔ ይበልጥ ታውቃላችሁ። ግን ያው ልምዴን አይደለም ማካፈላችሁ፣ የጠቀመኝ አይደለም ማካፈላችሁ። ለዛ ነው እንጂ ይጠፋችኋል ማለት አይደለም፣ ታውቃላችሁ። ስለዚህ እንደዚህ ነው ፊቴን እንትን ማረገው። ማሳጅ አድርጓለሁ ፊቴን አንገቴንም። ያው እድሜ ከፍ ባለ ያው ያለ እድሜ የፊት መሸቢያ ያጋጥመን። እንደዚህ ፊታችሁ ማታ ካላችሁ ማስክ ተቀብታችሁ ከሌላችሁም ፊታችሁን ታጥባላችሁ። ፊታችሁን ማሳጅ ማድረግ በጣም አሪፍ ነው። የፊት መጨማደድ የፊት ያድሜ ማርጀትን እጅግ በጣም አሪፍ ነው። አንገት ስር መሸብሸብን ታስቀራላችሁ። አንገታችሁ ውጥር እንዲል እንትን ትላላችሁ ማለት ነው። ስለዚህ እዚህ አንገቴን ከኋላ ግን ጸጉሬ ስላስቸገረኝ አልተቀባሁም። አንገቴ ግን ፊቴም አንገቴም አንድ ነው፣ ቀይ ነው። ያደረኩት ደግሞ በቡና ነው፣ በቡና ማስክ። ይሄን በጣም እጅግ በጣም ሰውነታችሁ ደግሞ ሽታው እንዴት እንደሚል እውነት ሰውነታችሁን ብትታጠቡ ወይኔ ሽታችሁ እንዴት ደስ እንደሚልና ግንባራችሁን እንደዚህ ወደ ላይ ቀብቱ ታጥባችሁ ሲጨርሱ ማለት ነው። ማስኩን ስትቀቡ ግን የረሳሁት ነገር በጣም ቆንጆ አድርጋችሁ በምትታጠቡበት ሳሙና ታጥባችሁ በንጹህ ፊት ነው ድርቅ ስል ፊታችሁ ማስካችሁ ማት። ከዛ በኋላ ግን ሳሙና አትጠቀሙ ሳሙና። እሺ አያችሁ ይውላችሁ። ይሄንን ኔስካፌ ማድረግ ትችላላችሁ ማለት ነው። እኔ ለ25 ደቂቃ እስከ 30 ደቂቃ መቆየት ትችላላችሁ። ግን ከ15 እስከ 20 ደቂቃ በቂ ነው። ከዛ በላይ ምንም አይሰራም፣ ግን ቢቆይም ችግር የለውም ለማለት ነው። ስለዚህ በሌላ ቆንጆ የፊት ማስክ እስከምንገናኝ ወይ የጸጉር እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ቻው